የማይቻለው ተቻለ። አዲስ ስልክ መጣ። ስልክ አልኩኝ ይቅርታ፣ ይሄ ስልክ አይደለም። ይሄ በኪሳቸው የሚይዙት ትንሽዬ ሮቦት ነው። የማይቻለውን ወደ መቻል የቀየረው አዲሱ የሆነር ሮቦት ፎን እጃችን ላይ ገብቷል። ዛሬ ዓለምን እያነጋገረ ስላለው በዚህ አስደናቂ አዲስ ዝርያ ኒው ስፔሺስ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ሆነር ማርች 1 2026 ባርሴሎና ላይ በተካሄደው የሞባይል ዓለም አቀፍ ኮንፈረንስ ኤምደብሊው ላይ ዓለምን ጉድ ያስባለ ስልክ አስተዋውቋል። ሆነር እንዴት ይህን ሊያደርግ ቻለ? ሚስጥሩ ያለው በትንሹ ማይክሮ ሞተር ላይ ነው። የሞተሩን መጠን በ70% በመቀነስ ስልኩ ውስጥ 4DOF 4 ዲግሪ ኦፍ ፍሪደም ጊምባል ሲስተምን መክተት ችሏል። ይህ ማለት ስልኩ ልክ እንደ ሰው አንገት ወደ ግራ፣ ወደ ቀኝ፣ ወደ ላይና ወደ ታች ማንቀሳቀስ ሙሉ ነፃነት አለው ማለት ነው። ይሄ የኤምቤድድ AI ወይም አካላዊ እንቅስቃሴ ያለው ሰው ሰራሽ አስተውሎት በመባል ይታወቃል። ይህ ስልክ ስሜት አለው ብላችሁ ታምናላችሁ? አዎ፣ የሆነር ሮቦት ፎን የጽሁፍ ወይም የድምጽ መልእክት ብቻ ከመለዋወጥ ይልቅ የሰውነት ቋንቋን በመጠቀም ምላሽ ይሰጣል። አንድ ነገር ሲስማማባችሁ በኃይል ራሱን ይነቀንቃል፣ ካልተስማማ ደግሞ ራሱን በመነቅነቅ አይሆንም ይላችኋል። ሲደብራችሁ ደግሞ በደስታ ባክ ፍሊፕ ግልበጣ በማሳየት ያስቃችኋል። ሙዚቃ ከከፈታችሁለት ደግሞ የሪትሙን ስሜት ተረድቶ አብሯችሁ ይደንሳል። ምን ይህ ብቻ! ገበያ ወጣታችሁ ልብስ ለመግዛት ብታስቡ ከማን ጋር ልሄድ ልግዛ ማለት አያስጨንቃችሁም። ስልኩ እንደ ሰው አይቶ አስተያየት ይሰጣችኋል፣ ይመርጥላችኋል። በቃ የቅርብ ጓደኛ እንዳላችሁ ቁጠሩት። ወደ ካሜራው ስንመጣ ነገሩ የባሰ ይገርማል። ሆነር ከሆሊውድ ፊልም ጀርባ ታዋቂ ከሆነው ከዓለማችን ቁንጮ የካሜራ አምራች ARRI ጋር በመተባበር ይህን ስራ ሊሰራ ችሏል። በዚህም የሚከተሉትን ወሳኝ የሚባሉትን የሃርድዌር እና የAI ፊቸሮችን አካቷል። ከነዚህም ውስጥ አንደኛውና የመጀመሪያው 3 አክሲስ ስታቢላይዜሽን ኦር ጊምባል ሲሆን ይህም ሜካኒካል ሲስተም በመጠቀም እስካሁን ከምናውቃቸው ከመደበኛ ስልኮች ምንም አይነት መንቀጥቀጥ የሌለበት ቪዲዮ ይቀርጻል። ሁለተኛው 200 MP ሴንሰር ስለተገጠመለት ከጊምባሉ ጋር በመጣመር ከፍተኛ ጥራት ያለው የምስል ቀረጻ ያደርጋል። በሶስተኛ ደረጃ AI ኦብጀክት ትራኪንግ ነው። የሚገርመው ነገር ካሜራ ላይ ያለውን ሰው ሎክ ካደረጋችሁት ሰውየው ወደየትም ቢሄድ ስልኩ በራሱ እየተሽከረከረ ይከተለዋል። በአራተኛ ደረጃ AI ስኒፕ ሹት ነው። ስልኩን በእጃችሁ ይዛችሁት በራሱ ዙሪያውን 90 ወይም 180 ዲግሪ በመሽከርከር ልክ እንደ ሆሊውድ ፊልሞች ሲኒማቲክ ምስል ይሰጣችኋል። አሁን ላይ የሞባይል ስልክ ታሪክ ለሁለት ተከፍሏል፣ ከሆነር ሮቦት ፎን በፊት እና ከሱ በኋላ። ይህ ስልክ የወደፊቱን ቴክኖሎጂ ዛሬ እጃችን ላይ አምጥቷል። እናንተ በዚህ አዲሱ የሆነር ሮቦት ስልክ ቴክኖሎጂ ላይ ምን ትላላችሁ? ይህ ስልክ ለመግዛት ጉጉት አላችሁ ወይስ ስልኩ እንደ ሰው ሲያናግራችሁ ምን ስሜት ይፈጥርባችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ሰዓት።